ሰላም ሰላም ለእናንተ ይሁን ውድ የሀገሬ ልጆች፣ እንዴት አደራችሁ? እንዴት አረፈዳችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን አለሁም ሰላም ነኝ። ካሜራ አልቀመጥም ብላለች። እስቲ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። የጠበቀን የረዳን አምላክ እየተመሰገነ ይሁን። የዛሬ ቀን ማየት እየቻልነው በሱ ምሕረትና በሱ ቸርነት ነው። እናመሰግናለን ፈጣሪያችን። ያላችሁበት ቦታ እግዚአብሔር ይጠብቃችሁ ሁላችሁም እላችኋለሁ። ውድ የሀገሬ ልጆች ተመልካቾችም ዛሬ የመጣው አንድ አጭር መልእክት አለኝ ማለት ነው። አጭር አንዳንድ ወገኖች ያላችሁ ይሄ መልእክት ይደርሳችሁ ነግሬያችኋለሁ። ሁላችሁም ሼር ኮፒ ሊንክ አድርጉ እሺ፣ እና አድርሱልኝ ማለት ነው። ምንድነው እሱን ካላችሁ ኢትዮጵያዊ የሆናችሁት ከዘር ነፃ የሆናችሁት ማደግ የምትፈልጉ ትላላችሁ ለእይታችሁ። ለምንድን ነው ግን ግራ ነው የሚገባኝ። ግን በቃ እኔ በጣም ነው እንትን ምለውና እንደዚህ አይነት ሰው አለ ተመስገን ብዬ ነው አፌን ከፍቼ በደንብ የምከታተለውና ቪዲዮቸው እስከ መጨረሻ አንድ ቪዲዮ ይቅርና ሁሉም ቪዲዮቹ ነው ገብቼ ማየውና ይከታተላለሁ። ያው ኮሜንት መጻፍ ትንሽ ባቅታይ እንኳን ይከታተላለሁ እና በዚህ ነገር ላይ የገባችሁ አንድ ነገር እናንተን አዋቂ ያርጋችሁ ታዋቂ ሆናችሁ ለእይታችሁ ብላችሁ የምትሰሩ ሰዎች አላችሁ። ለምንድን ነው ቶክቶክ ላይ ለእይታ ለማግኘት ኢትዮጵያዊ የሆናችሁ ዘርነት እንትን ማይላችሁ ምናምን ትላላችሁ? እቺን ነገር በአፋችሁ ላይ የሚታወሩ ነገሮች ምን ማድረግ አለብን? በተግባር መዋል አለብን ብዬ አስባለሁ። እና ማናት እቺ? እኔ ብዙዎቹ እየተከታተልኩኝ ነው። ኮሜንት አልጽፍም፣ ግን ብዙዎች እየተከታተልኩኝ ነው። ግን ፎዚያ ምን አስበሽ ነው? አንዴ የመኪና እንትን ታመጭ ያለሽ፣ አንዴ ደግሞ የአሜሪካኖች እንትን ታመጭ ያለሽ። ይሄ አወርዱ ደግሞ እንትናችሁ እቃማችሁ አስቀምጣችሁ ይከፈላል የመኪና እንትን ትላላችሁ ካልሽ በኋላ እንቅልፌ አጥቼ ያሰርሽው 40 ሰው ሊንክ ነው የ50 ሰው ሊንክ ነው የሚታስሪ። እንቅልፌ አጥቼ እሱን አጫውቼ በአንድ ስልኬ ላይ እሱን ከፍቼ አጫውቼ ቪዲዮ ቀርጬ በስር ስርዓቱ እኔ ኮሜንት እንትን ይበላይ እንጂ እንደምንም ማይለመድ ነገር የለም። የለመድኩኝ ነውና እንትን አድርጋለሁ እና እንትን ማድረግ ነው የምፈልገው። እሱን ጨርሼ እንቅልፌ አጥቼ ቁጭ ብዬ ነው ማድረው ወገኖቼ። እውነት ቁም ነገር ስናገር ማለት ነው። አሁን ስንት $700 አለ። አሁን ይሄ መኪና ጌም ያለችዋ እንዴት ይወጣል? እንቅልፌ አጥቼ የራስ ምታት ለቆብኝ ቁጭ ብዬ አድሬ ብዙ ብር ነው የሰባሰብኩኝ። በምን ይወጣል? በምንም አይወጣም። ውሸት ነው። እሷ ሼር ታደርጋለች እስከ መጨረሻ ቪዲዮ እንዲሁ አድርጉ ትላለች፣ እናደርጋለን። እሷ ታድጋለች። ግን ሞይኑ እንደ የኔ ቢጤው ዝም ብሎ ይከታተላል እንደ ከፍት ማለት ነው። ይሄ ጥሩ አይደለም። እንተሳሰብ። ያው እና በውስጥ መስመር ገብቼ ስንት ቪዲዮ ነው 5 ጊዜ ቪዲዮ አጫወትኩኝ። ምን አልኩኝ? ውስጥ ገብቼ ሳውራ እንትን መልቀቁ ግሩፑ ዝግ ነው። ውጤት መስጣት አትችሉም። ውስጥ ገብታችሁ ስታወሩ ማንም ሰው ዞር ብሎ የለም። ለይታችሁ አትኑሩ። ለእንትናችሁ ኑሩ። በእንትን ማለት ነው ለራሳችሁ ለአይምሮ እርካታ አለ። መልካም ነገር ስትሰሩ ከሰው ዘንድ ማግኘት ሳይሆን በፈጣሪ ዘንድ ታገኛላችሁ። መልካም የምትሰሩት እውነት። ከዛ በኋላ መልካም እህቶቼ አግኝቼ እንደዚሁም ሰው አለ ብያለሁ። እግዚአብሔር እናንተ እንዳይቀይር በዚህ ቀጥሉበት እላችኋለሁ። ደግሞ ሰው እንደዚሁ በእንትን እንዲሁኑ ምቀኝነት የሌላችሁም ዘርነት ማታቁ ምናምን እንስራ እንለወጥ እያላችሁ ለእይታ ብቻ እይታ ምንም አይጠቅምም። እናንተ አይቶ ሰው ነገ ዞር ይላል እና ጥሩ አይደለም። ማቅ ሰው ጎንበስ ብላችሁ የሚታቁት ብታስረዱ ምን ችግር አለው? ምን ይቀነሳል?
አንዴ ደግሞ የፓርቲ ትላላችሁ። የፓርቲ መጥቷል። የፓርቲ የምትፈልጉ ስልክ ቁጥር ያለ ዩቱብ መከፈል 5,000 ብር ነበረ። 8,000 ብር አስገባሽ። አሁን በነፃ ከፍተሽ ቢሰጪ ምን ይጎላል? እግዚአብሔር ነው ላንቺ እውቀት እየሰጠሽ አይደል? የኔ ቢጤው እኔ አሁን ምንም አልችልም። ግን ይሄ ሁለተኛ የቻና ያለ ራሴ ጎርግዬ ነው ያወረድኩኝ የከፈትኩኝ። ይሄ ማውራበት ሴትዮዋ ናት እየከፈተችው ለመጫወታ መስሏት ማለት ነው። ግን አሁን እየተከታተለች መስራት አልቻልኩበትም። ታውቃላችሁ የሆነ ነገር ስትሰሩ እነሱ እንደ ቀልድ አድርጎ ይሰራሉ። ከሰሩ በኋላ የሆነ ነገር ላይ እንትን ስሉ ደግሞ የማይወዱት ነገሮች አሉ። ታውቃላችሁ ዋይፋይ ይቆጥራል፣ ዞርበት ይላሉ። እና ይሄን ነገር እየገጠመኝ ነው። በስርዓቱ እየከፈተችው ቻናል ላይ ግን ሁሉም ነገር ያልፋል። ማልፍ ነገር የለም። እኔ በስራዬ ላይ ትኩረት ማድረግ አለብኝ። ማድረግ ነው የምፈልገው። የመጣውበት አላማ ስለማቅ ብዙ ነገሮችም ስለ አሳልፍ ያለውና ለዚህ መጠንከር አለብኝ ብዬ ራሴን ያሳመንኩኝ። ሆይ ማለት ለዛሬ ነው፣ ምንም አይጠቅምም ብዬ ማለት ነው። ግን ወገኖቼ እንተሳሰብ እሺ። ወዳችኋለሁ። ድምጽ በጣም አበዛውባችሁ። እንግዲህ የልቤን ላውራ ብዬ ነው። አድርሱላት ይሄ መልእክቴ ማለት ነው። በውስጥ አትመልስም። ያቺ የሱ አጃቢው እንትን ትላለች። በውስጥ ላይ ገብቶ እንግዲህ ቶክቶክ ላይ ገብተን ስናወራ እንዴ ለምን እንዲሁ አወራሽ ምናምን ትላላችሁ። አታስመስሉ። ለምንድን ነው የምናስመስለው? ሁልሽን ቢሆን ማለት ነው ለክርሽ ኑሪ። ማኖራው እሱ ነው፣ ፈጣሪ ነው። እሱ ያለው ነው የሚሳካው። በቅንነት የምትሰሪ ከሆነ በቅንነት ስሪ። በኢትዮጵያነት በንጹህ ኢትዮጵያዊ ኮንሽ የሰው ደስታ ማስደስት ከሆነ የሰው እንትን ማስደስታችሁ መልካም ነገር ስሩ። ማይሆናችሁ ለይታችሁ ብላችሁ እዛም እዝም ትላላችሁ። በተግባር ላይ የላችሁ። ማውራት ብቻ ሳይሆን በተግባር ማሳየት አለባችሁ። የሚታረጉት ነገር በተግባር እናደርግ እላችኋለሁ ወገኖች። እውነት ለዩቱብ እንትን የለም፣ እውቀት የለም፣ ግን ይለመዳል። ማይለመድ ነገር የለም። አበረታቱን። ሼር ላይክ ማድረጋችሁ አትርሱ። እናንተ ስታበረታቱኝ ደግሞ እበረታታለሁ። ማይቻል ነገር የለም፣ እንችላለን። የማዳም ቅመሞች ሁሌም ወደፊት ነው፣ ወሬ ሳይሆን በተግባር ሰርተን ማሳየት አለብን እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛ። መልካም ቀን። ባይ ባይ። በሌላ ቪዲዮ እስከምንገናኝ